በመላው ዓለም የሚገኙ መኪናዎች በአንድ ጊዜ ቢቆሙ፣ የኤሌክትሪክ መብራቶች ቢጠፉ እና የሱቆች መደርደሪያዎች ባዶ ቢሆኑ ምን ሊሰማችሁ ይችላል? ይህ ህልም አይደለም። ይህንን ሁሉ ጥፋት ለማድረስ የሚያስፈልገው አንድ ትልቅ ቦምብ አይደለም። ለዚህ ሁሉ የሚያስፈልገው 33 ኪሎ ሜትር ብቻ ስፋት ያለውን አንድ ጠባብ የውሃ መንገድ መዝጋት ብቻ ነው። ይህ ቦታ የሆርሙዝ ወሽመጥ ይባላል። የሆርሙዝ ወሽመጥ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በሰሜን ኢራንን፣ በደቡብ ደግሞ ኦማንና የተባበሩት አረብ ኤሚሬቶችን ያዋስናል። ወሽመጡ 167 ኪሎ ሜትር ርዝመት አለው። በጠባቡ ቦታ ስፋቱ 33 ኪሎ ሜትር ቢሆንም ግዙፍ መርከቦች የሚያልፉበት ጥልቀት 2 ኪሎ ሜትር ብቻ ስፋት ያላቸው ናቸው። በዚህ በጠባብ መስመር ውስጥ በየቀኑ በአማካይ ከ20 እስከ 30 የሚሆኑ ግዙፍ የነዳጅ መርከቦች ያልፋሉ። ይህ ማለት በየ10 ደቂቃው አንድ ግዙፍ መርከብ በዚህ ወሽመጥ ውስጥ ይጓዛል። በቀን 20 ሚሊዮን በላይ በርሜል ድፍድፍ ነዳጅ በዚህ መንገድ ለዓለም ይሰራጫል። ይህ በዓለም ላይ በየቀኑ ከሚሸጠው ነዳጅ ውስጥ 20 በመቶውን ይይዛል። እንደ ሳዑዲ አረቢያ፣ ኩዌት፣ ኢራቅ እና የተባበሩት አረብ ኤሚሬቶች ያሉ ሀገራት ነዳጃቸውን ለዓለም የሚልኩት በዚህ በር ነው። ገዢዎች ደግሞ እንደ ቻይና፣ ህንድና ጃፓን ያሉ የእስያ ግዙፍ ሀገራት ናቸው። በየቀኑ በዚህ ወሽመጥ የሚያልፈው ነዳጅ ብቻ ዋጋው ከ1.6 ቢሊዮን ዶላር በላይ ይገመታል። በዓመት ደግሞ እስከ 600 ቢሊዮን ዶላር ይገመታል። ታሪኩ የሚጀምረው ከብዙ ሺህ ዓመታት በፊት ነው። ሆርሙዝ የሚለው ስም የመጣው በ13ኛው ክፍለ ዘመን የንግድ ማዕከል ሆና ስታገለግል ከነበረችው ጥንታዊቷ የሆርሙዝ ከተማ ነው። ከዘመናዊ የነዳጅ ኢኮኖሚ በፊት የባህር ወሽመጡ እንደ ሴራሚክስ፣ ሐር፣ የዝሆን ጥርስና ቅመማ ቅመሞች ያሉ ጠቃሚ ዕቃዎችን ለማጓጓዝ ቁልፍ የባህር መንገድ ሆኖ አገልግሏል። በሆርሙዝ ደሴት ላይ የሚገኘው የሆርሙዝ መንግስት ታላሶክራሲ ኢምፓየር ወይም ሜሪታይም ኢምፓየር ከ10ኛው እስከ 17ኛው ክፍለ ዘመን ድረስ የክልል ንግድን በመቆጣጠር የእቃዎችን ፍሰት በመቆጣጠርና ከሚያልፉ ነጋዴዎች ግብር በመሰብሰብ ላይ ነበረ። ምሁራን እንደሚሉት ስሙ የፋርስኛ ቃል የሆነው ሁርሞግ ከሚለው የፋርስ ቃል የመጣ ሲሆን ትርጉሙም የቴምበር ዘንባባ ማለት ነው። ታዋቂ ተጓዥ ማርኮ ፖሎ ይህንን ቦታ በሀብቱ ተደንቆ ዘ ጄዌል ኢን ዘ ሪንግ በዓለም ቀለበት ውስጥ ያለ ጌጣጌጥ ሲል ጠርቶታል። በ1515 ፖርቹጋላውያን በኃይል መጥተው የሆርሙዝ ደሴትን በቅመማ ቅመም ንግድ ላይ የበላይነት እንዲኖራቸውና መርከቦች ወደ ህንድ እንዳይደርሱ ለማገድ ለ100 ዓመታት ገዙት። ነገር ግን በ1622 በአንግሎ ፋርስ የጋራ ጥረት የፋርሱ መሪ ሻሃባዝ ከእንግሊዞች ጋር በመተባበር ነጻ ወጡት። በሆርሙዝ ወሽመጥ ታሪክ ውስጥ የማይረሱ ገጠመኞች አሉ። በ1980 እስከ 1988 በኢራንና በኢራቅ መካከል የተደረገው የታንከሮች ጦርነት ሁለቱም ሀገሮች አንዱ የሌላውን የነዳጅ መርከቦች ማጥቃት ጀመሩ። ከ450 በላይ መርከቦች ጥቃት ደርሶባቸዋል። ይህ ጦርነትም ዓለም አቀፍ የነዳጅ ዋጋ እንዲናጋ አድርጓል። ለዚህም ሲባል አሜሪካ የመርከብ እጀባ ወይም ስኮርት እንድትጀምር አድርጓታል። በ1988 ኦፕሬሽን ፕሬይንግ ማንቲስ ሲሆን የአሜሪካ የጦር መርከብ በኢራን የባህር ፈንጂ ተመታ። በኋላ አሜሪካ በወሰደችው የአንድ ቀን እርምጃ ግማሹን የኢራን የባህር ኃይል ደመሰሰች። በአንደኛው ክፍለ ዘመን እንደ የኢራን መርከቦች መወረር፣ ወታደራዊ ልምምዶችና ማዕቀቦች ወይም የውጭ ጥቃቶችን ተከትሎ የባህር ወሽመጥን ለመዝጋት ዛቻዎች ባሉ ክስተቶች ውስጥ ቀጥሏል። የባህር ወሽመጥ በዓለም አቀፍ የኃይል ደህንነት ውስጥ ዋና ማዕከል ሆኖ ቀጥሏል። በግምት 20% የሚሆነው የዓለም ዘይትና ፈሳሽ የተፈጥሮ ጋዝ በየዓመቱ ያልፋል። ይህ ወሽመጥ ቢዘጋ ዓለም ምን ትሆናለች? የነዳጅ ዋጋ በአንድ ሌሊት እጥፍ ሊጨምር ይችላል። ከ50 እስከ 100% ሊጨምር ይችላል። የዓለም ንግድ ይቆማል። ከነዳጅ በተጨማሪ የኳታር የተፈጥሮ ፈሳሽ ጋዝ ሊኩዊድ ናቹራል ጋዝ ስለሚቆም በተለይ እንደ ጃፓንና ደቡብ ኮሪያ ያሉ ሀገራት የኤሌክትሪክ ኃይል እጥረት ያጋጥማቸዋል። በሁሉም ሀገራት የዋጋ ግሽበት ይፈጠራል። ከዚህ ጋር ተያይዞ የትራንስፖርት ዋጋ መጨመር፣ የምግብና ሸቀጣሸቀጥ ዋጋ ይጨምራል። በዚህም ታዳጊ ሀገራት ይጎዳሉ። ኢትዮጵያም ከዚህ ስጋት ነጻ አይደለችም። ምንም እንኳ ኢትዮጵያ ከወሽመጡ ርቃ ብትገኝም ከምትጠቀመው ነዳጅ 100% ከኩዌትና ከሳዑዲ የሚመጣው ከዚሁ አካባቢ ነው። በሆርሙዝ ላይ የሚፈጠር ችግር በኢትዮጵያ ኑሮ ውድነትና የነዳጅ እጥረት በቀጥታ ያስከትላል። ኢትዮጵያ የምትገኘው የቀይ ባህር ጂኦፖለቲካ እና የሆርሙዝ ወሽመጥ የተሳሰሩ በመሆናቸው በሆርሙዝ ላይ የሚነሳው ጦርነት በቀይ ባህር በኩል የሚደረጉ ጉዞ ስለሚስተጓጎል ገቢና ወጪ ይቆማል። ዛሬ 2026 ውጥረቱ አሁንም አልበረደም። የሆርሙዝ ወሽመጥ ትናንት የቅመማ ቅመም ጌጥ ነበረ። ዛሬ ደግሞ የዓለም የኃይል ምንጭ ነው። ይህ ቦታ ሰላም ሲሆን ዓለም ይረጋጋል። እዚህ ቦታ ግጭት ሲነሳ ግን ውጤቱ ለሁላችንም ይተርፋል። ስለተከታተላችሁን እናመሰግናለን።